ሰላም ሰላም የዩቲዩብ ቤተሰቦቼ እንዴት ከረማችሁ? ታጋሽ ሴት ነኝ። ዛሬ አንድ ቦታ ይዛኝ ልትሄድ ነው ሴትዬ። በጣም ደስ ብሎኛል እና ልንወጣ ነው። በነገራችን ላይ ይዛኝ የምትሄደው ቦታ በፊት ማለት ነው እንትን ላይ ነበረ የማየው፣ ግን የእውነት እኔ ሄዳለሁ እዚህ ቦታ ላይ እዝናናለሁ እል ነበረ እና ተዝናንቼ አየሁት እላችኋለሁ። እና ከታገሳችሁ ምንም ነገር ይሆናል። ዓለም ላይ የምታዩት ሁሉ ነገር ማለት ነው ታገኙታላችሁ ከታገሳችሁ፣ ከጸለያችሁ። እግዚአብሔርን ነው የምላችሁ። እናንተ እግዚአብሔርን ከፈራችሁ፣ ጸሎት ካደረጋችሁ እዚህ ዓለም ላይ የማታገኙት ምንም ነገር የለም። ሁሉ ነገር ታገኛላችሁ። እና በጣም ነው ደስ ያለኝ፣ በጣም ማለት ነው። እኔ ለምን ደስ እንዳለኝ ልንገራችሁ። እኔ የምኖርበት ቤት እንኳን እንደዚህ ልሄድ፣ እንኳን እንደዚህ ልታዝናናኝ፣ እንኳን እንደዚህ ልሆን ተውት እስኪ፣ ሁሉ ነገር አይወራም። አንዳንዴ ያው በውስጥ እንያዘው፣ እስኪ እንያዘው፣ ተውት። ግን ምን አስደስተኝ መሰላችሁ? በቃ የታገስኩት ትግስቴ መድኃኔዓለም እንደከፈለኝ፣ ሁሉም ሰው እንደኔ ታጋሽ መሆን እንዳለበት ነው ያመንኩት። እዚህ ምድር ላይ ምንም ነገር ይሆናል፣ ኧረ ይሄ ነገር አይስተካከልም የምትሉት ነገር እግዚአብሔርን ነገ ተስተካክሎ እዛው ቦታ ላይ ቆማችሁ ታወሩለታላችሁ ማለት ነው። ቆማችሁ ታወራላችሁ። ስለዚህ ለምንም ነገር ተስፋ እንዳቆርጡ እሺ ማሮቼ። ሰው ቤት ያላችሁ፣ አዲስ አበባ ላይ መኖሪያ ቤት የምትሰሩ፣ ምንም ነገር የምትሆኑ ሴቶች ካላችሁ መቼም ቢሆን ተስፋ እንዳቆርጡ፣ መቼም መቼም መቼም። እሺ እኔ ውዶች